ከሁሉም ቀድመሽ መብላት አለብሽ አንቺ። እውነት ነው። የኔ ሙሽራ ስንት ሰው በቃ አገባሃት ሳጠራኝ ብሎ የሀገር ቴክስት ነው እየገባልኝ ያለው። እኔና ሀሰን ብቻ ምን ፈተልከው? በጣም ጆሮዬን በጣም ፈሰብን። ሰላም ቤተሰብ እንዴት ናችሁ? ነው ያለው እስከብር መስኪን ዛሬ ማለት ነው ጨረቆቻችን በምፍታ ቤት ነው የመጡ ማለት ነውና ምፍታ 200 ኬክ ገብተዋል። ኮንግራ ምፍታ እንደ እነሱ ጠንከረ ስራ ማለት ነው። የምር ብሩኬና ሀይሚ ማለት ነው አጠገባችሁ ያሉ ሰዎች እንደነሱ ለማድረግ ይጎትታሉ ማለት ነው። በቃ ጀግና እንደሆኑ ጠንክረው እንደሚሰሩ ወደ ራሳችሁ እንትን ያደርጋሉ ማለት ነው። እና እንደነሱ ጠንክራችሁ ስሩ ማለት ነው። የምር እነሱ አጠገብ ያላችሁ እንደ ሀይሚና እንደ ብሩኬ ጠንክራችሁ ስሩ እላችኋለሁ በዚህ አጋጣሚ ማለት ነው። እና በምፍታ ቤት ነው የመጡና ማለት ነው። ልክ መገባ እየሳቁ ጀመሩ፣ በሳቅ ጨርሱ ማለት ነው። ሀሰንና ምፍታ ይሄ ማንም ወይኔ ፍፄ ያሉ ላይ ማለት ነው። በቃ በሳቅ ነው የምትጀምሩ፣ በሳቅ ነው የምትጨርሱ ማለት ነው። እኔ በቃ የሀሰን ስራ ማለት ነው እብድ ነው። ሰው ጤነኛ ነው። በቃ ግርም ነው የምለኝ ማለት ነው። እንደ እብድም ያደርጋል እንደሆነ ነገር ነው የሚያደርግ። የምር በጣም ነው የሚያስቀኝ፣ በጣም ነው የሚያናድደኝ። እንዴት እንደሚያደርግ አላውቅም የምርና ዛሬ ማለት ነው የምር አረበስ እና አንዴ ምን ይላል፣ አንዴ ብራምባ ይላል፣ አንዴ ልጅ በቃ የሚያወራ አያውቅም ማለት ነው። በቃ በሳቅ እንዴት እንደጨረሱ ራሱ አቁም ቪዲዮ ማለት ነው። ጀመሩ እንዴት እንደጨረሱ ራሱ አቁም በሳቅ ማለት ነው የምር እና በጣም ነው የሚያስቅ ማለት ነው። ይሄ ቀጫጫ ሰውዬ ማለት ነው። አሁን ይሄ ምን ይባላል? እሺ ሰላም እንዴት ናችሁ? ውድና የተከበራችሁ ጨረቃ ፋሚሊ በሙላኛ ያለ ፈጣሪ። እሺ አሁን ሰላም ፋሚሊዎች እንዴት ናችሁ? ዛሬ የመጣ ነው ትናንትና የነበረውን ልንነግራችሁ። የምርኔ ማለት ነው የሱ ነገር የት እንደሆነ ራሱ አላውቅም። የሀሰን ማለት ነው እውነት ያወራ ውሸት ያወራ አላውቅም። የሱ ቀልድና እውነት ራሱ አላውቅም እኔ ለይቼ ማለት ነው ሁሉ ጊዜ። ምክንያቱም ቀልድ የሚያበዛ ሰው እኮ እውነቱ ራሱ ቢያወራ ያ ቀልድ ነው የሚመስላችሁ ማለት ነው። ቀልደኛ ሰው እንደዛ ነው የምር። አሁን እሱ ኮስቶ ራሱ ብሎ ቢወራ ምንም ብሎ በቃ እንደዛ ነው የሚመስለኝ ማለት ነው እኔ። እሺ አይኔ ጨፍን፣ እኔ መጨፍናለሁ። ሳማት ከንፈሯ ልሳማት። ይሄ ከንፈር እና ይሄ ምራምባማ ተቸገረ ማለት ነው ሀሰን ጋር አንድ ከንፈር ሳማላለን እንደዘር። ኧረ ፈጠር አንተ ራስ ከፈለክ ሚስት አግባና እንደፈለክ ሳም እንደፈለክውን ማለት ነው። የሰው ለማየት እንዴት ነው እንደዚህ የምትቸኩል አንተ ማለት ነው? በጣም ነው የሚገርምኝ እግዚአብሔርን። ሳማ ከንፈር ላይ ማለት ትላንትም እንደዛ እያለ ነበረ ማለት ነው። ቪዲዮ ላይ ባይጁ ከንፈሩን እያሳየ ማለት ነው። እና ይሄ ከንፈሩ አማረብን እንደ አንተ ራስ እንዴት ነው አግብተህ ሳማ እንደፈለክ ማለት ነው። ካማረ እርኩስ ነህ እንደ የሰው ከንፈር ከተሳሙ እስከዛ ድረስ የምትጠብቅ አንተ። ምን ሊደረግ ይችላል? አጋባናቸው አይደል እንዴ? በቃ ምን አገባ ልትል ነው? አያገባን። አይሚዬ ከጋብቻ በኋላማ ብዙ ነገር አለ አታውቅም ማለት ነው። እንደምነግርሽ ፈልጌሽ ነው አንቺ ራስሽ ማለት ነው። ይሄ አይኔ ያውጣ ከጋብቻ በኋላ ምን አለ በቪዲዮ እንደምነግርሽ ፈልጌሽ ነው። ይሄ እኮ ማለት ነው አይኑን በጨው ያጠበ ነው። ምንም የሚያፍር ነገር የለም። አረ ምንም አያፍርምና ከጋብቻ በኋላማ አታውቅም። ሰርች አድርግና ይሄ ማለት ነው። ሀሰንን ከምትጠይቂ ከጋብቻ በኋላ ቲክቶክ ላይ ሰርች አድርግና ይሄ ማለት ነውና ታለሽ። እሺ አዎ ጥያቄ የሆነብን ማለት ነው። 200 ኬ እያከበራችሁ ነው። የመልስ ነው ሙሽራዬ ምንድን ነው እሱ በመሀል ሙሽራዬ 100 ኬ። ኧረ ብዙ ነገር እናንተ አማርቻል ማለት ነው። እና ስለዚህ ሁሉም ነገር በአንድ ጨራረሳችሁ እኮ 200 ኬውም የሙሽራዬም በዛ ጨራረሳችሁ። የአበባውም የቀለበቱም የንተም
ተንበርክኮ መስጠት ሁሉም ነገር ጨራረሳችሁ ማለት ነው። እና በጣም ነው የምታስቁ የምር እንደዚህ ሁል ጊዜ ማለት ነው። አያችኋ በቃ እንደዚህ በእርስ በራሳችሁ ሆኑ ማለት ነው። ከጀማ ጋር ሆኑ እንደዚህ ሲቆፍን ክት ብሎ ሲመጡ ደስ አይሉም? የምር በጣም ነው ደስ የሚለኝ ማለት ነው። ያ ከጭቅጭቅ ከምንም ማለት ነው እንደዚህ እየሳቁ ቢመጡ በጣም ነው ደስ የሚለኝ። እና ውስጥ የነሱ ፈገግታ በሚዲያ ራሱ ከነሱ ጋር ይስቃል። እነሱ ሲሳቁ የምር ከዛ ሲሳቁ ሚዲያ ሁሉም ከነሱ ጋር ይስቃል ማለት ነው። እነሱ ደግሞ እየተጨቃጨቁ ሲመጡ ሚዲያም እንደዛ ነው ማለት ነው። እና በጣም ነው ደስ የምትሉት እንደዚህ ማለት ነው። ፍንክትክት በሉልኝ ሁል ጊዜ ማለት ነው። አዎ እየሳቃችሁ ሁል ጊዜ አዎ። ወይ አምላኬ ሲጨምር አንድ ሲጨምርስ አንድ ሺህ እኮ ነው የሚጨምረው። ከዛ 200 1,000 ብሎ ነው የሚቆጥረው። እንዴት 200,000 ከተባለ በኋላ እስቲ አስረዱኝ። አሁን ሊጨምሩበት ከ200,000 አንድ ጨምሩ። አንድ ቁጥር ልክ ነበርክ እኮ ግን 200,000 ላይ አንድ 200,000 አንድ እኮ አንድ ሰው እነሱ እዚህ ጋር 200 ይላሉ። እያሳስራ ደግሞ እዛ ጋር ይው ዝም ብላችሁ ማለት ነው። እና እኔ በጣም ነው ግርም የሚለኝ ማለት ነው የምር እሱ ከዛ ሌላ ስራ ይሰራል። እነሱ ደግሞ እዚህ 200 እና በዚህ አጋጣሚ ላይክ አርጉለት። ሰፕራይዝ አላት ማለት ነው። ምራቴ ሰፕራይዝ አላት እና ሁላችሁም ሰብስክራይብ አርጉ፣ ላይክ አርጉ ማለት ነው። ጨረቃ ፋሚሊ ያላረጋችሁ ሰዎች ካላችሁ አርጉለትና ሰፕራይዙን እናያለን ማለት ነው። አይመስልም? ቤተሰብ ሰፕራይዙን ማየት እንፈልጋለን ማለት ነው። ስለዚህ ሼር አርጉለት፣ ሰብስክራይብ ምናምን አርጉና እናያለን ማለት ነው። ሰፕራይዝ አለ ያለ ማለት ነው ወንድሜ። ስለዚህ ሰብስክራይብ አርጉ እሺ ውዶች ማለት ነው። ስንት ከገባ ነው አሉ 10,000 ሰብስክራይብ አዎ አይደለም ሜቢ 200 1,000 እየጨመረ መስሎኝ ነው። ከዛ 1,000 አንድ ነው ዝም ብላችሁ ያሳሰራ ማለት ነው። እሺ ብቻ ለማንኛውም እኔ ነኝ አይደለም እኮ ዝም ብላችሁ ያሳሰራ አሁን እዛ ጋር ገሞዙም ማለት ነው። እነሱ አላየውም እስካሁን ድረስ የምር አላዩ ቀታላችሁ ማለት ነው ምን እንደሚያደርግ እዩ የምር ማለት ነው። በጣም ነው የሚያስቀኝ እዚህ ብሬ የሱ ስራ ማለት ነው። እንደ ልጅ እያረጋል ይሁን እንደ እብድ ነው ይሁን እንዴት እንደሚያረግ አላውቅም። ራሱ ነው እያለች ነው የምራ መስላ ለሟይ ማለት ነው። እግዚአብሔርን ወይኔ ያሰን ማለት ነው። ሁሉ ጊዜ እስቲ አምጡ ማለት ነው። እኔ እንደዚህ የእናንተ የሚያስቅ ከሆነ ማለት ነው አሰን የዩቲዩባችሁ ላይ አምጡና ዝም ብላችሁ ቡና አፍሉና ማለት ነው። እንደዚህ ቢጫወቱ ደስ ይለኛል። ውይ መጥቷል መፍታ መጥቷል እና ምን ይመስላል? መፍታ ደግሞ ጸጉሩ እንዴት ነው የቆረጠ? እንደ ህፃኖች ገጠር ላይ ማለት ነው። ምን ይባል እንደዚህ መቁረጥ? ይኸው የኛ ፍልቅልቆች። እኔ ምንድነው ፍዝዝ የሚያደርገኝ ቪዲዮ እየሰራው እነሱን እያየሁ ፈዘዝኩም እኔ ራሴ ማለት ነው። ከእነሱ ጋር እያሳቅኩ እነሱ ጋር እንትን እያልኩ ማለት ነው። እና የኔ ውዶቼ ላይክ ሼር አርጉለትና ሰፕራይዙን እናያለን። የኔም ላይክ ሼር ማድረጋችሁን እንዳትረሱ፣ ሰብስክራይብ አርጉኝ፣ አበረታቱኝ። የኔ ውዶቼ በጣም ነው የምወዳችሁ፣ በጣም ነው የሚያከብራችሁ እላችኋለሁ። ይሄን የሚመስል የዛሬ ቪዲዮ ማለት ነው። እና ሁል ጊዜ እንደዚህ በስቅ እየሳቃችሁ ኑልኝ እላችኋለሁ። ቡራና ቡራ ስልስጠለኝ ማለት ወንድሜና የወንድሜ ሚስት ማለት ነው። እና የምር ሌላ ሰው ነው የምጠራ ይመስለኛል ማለት ነው። ቡራ ምናምን ስል ሌላ ሰው የምጠራ ነው የሚመስለኝ። ለዛ ነው ሁሉ ጊዜ ወንድሜን የወንድሜ ሚስት ወንድሜን በዚህ ራሱ የምትቀኑ ሰዎች አላችሁ። ምን ላድርግ ታዲያ? ለመድኩ እኮ እኔ በቃ መጀመሪያ ለመድኳ ለምጄ ስላለ ነው ማለት ነው። በቃ እንደዚህ መጥራት ምናምን እየለመሹ ነገር ነው። እንደዛ ነኝ በቃ ወንድሜ የወንድሜ ሚስት ስል ነው ቀላል የምለኝ ማን ነው እንጂ ሀይሚ ብሩኬ ስል በጣም ነው የሚደብረኝ። እግዚአብሔርን የምሬን ነው። እግዚአብሔርን በጣም ነው የሚደብረኝ። ለምን እንደሆነ አላውቅም። በቃ ለመድኩ አፌ ለመደ ማለት ነው። አዎ እና በጣም ነው ደስ ያለኝ የዛሬ ቪዲዮ በጣም ደስ ትላንትም በቃ በዚህ ሰሞን ማለት ነው ከታረቁ በኋላ ምርጥ ቪዲዮ እያየ ነው። እና
ግን ደግሞ ላይኩ ቪዩ ምናምን እየወጣ አይደለም። እና ቪዩ ላይኩም አርጉለት ማለት ነው። ይውለት ሼር አርጉለት። ያ እንደ ከዚህ በፊት ስድቡ ምናምን ማለት ነው። ያ ስድብ ሲኖር ታላችኋ ከይውለት በቃ አሁንም እነዚህ በፍቅር እንደዚህ ሲመጡ ይውለት እግዚአብሔርን። እና ሀይሚዬ ደግሞ ቀን ላይ ፎቶ ለቃ ነበረች። እኔ ያልሰራውን እሱ ላይ እና ኢንስታግራም ላይ ፎቶ ለቃ ነበር። ኢንስታግራም በቲክቶክ መታ ነበረች ማለት ነው። እንደዚህ በቃ እኔ አንድ ጊዜ ከሰራው ነው እንጂ እንደዚህ በቃ ደጋግሜ ምናምን መስራት አልችልም። ቪዲዮ መቼም ነገርኳችሁና መዳሜ ቤት ስለሆነች ማለት ነው። በቃ ድምፄ ምናምን ስለምትሰማ ትመጣለች ብያችኋለሁ። ትላንትም ለዛ ነው እና መስራት አልቻልኩም፣ ግን አይቻለሁ ማለት ነው። እና ወዳችኋለሁ። ደህና ደሩ ነው የኔ ውዶቼ ማለት ነው።